አይዋቸው እነዚህን የሆላንድ ከብቶች አያምሩ? በስመ አብ ሳሩ ራሱ እንዴት ያምራል ወዙ። ምን አለ ሀገራችንም እንደዚህ ከብቶች ባይራቡ በድርቅ ባይሞቱ ያስበላል። ይሄን ስናይ ምን ያካክላሉ ደግሞ ከብቶቹ። ሀገራችንም በድርቅ ከብቶች ይሞታሉ፣ ሰው ይሞታል በድርቅ። እዚያው እንደዚህ የለመለመ ነገር ስታዩ ምን አለበት ሀገራችንም እንደዚህ ቢሆን። ሀገራችንም በድርቅ በረሃብ ሰው ባይሞት፣ ከብቶች ባይሞቱ፣ እንስሳ ባይሞት ያስብላል በጣም። እዚህ የሀገር አንዳንድ ነገሮችን ስታዩ በቃ በጣም ያስቀናል። በሀገራችን እንደዚህ አይነት ነገር ቢሆን ያስብላል። ገበሬ ያው ሆላንድ የገበሬ ሀገር ነው ታውቃላችሁ። አሁን ያለሁበትም ይሄ ገበሬ ነው ጠቅላላ የግጦሽ መሬት ነው። ይሄ የምታዩት ጠቅላላ ግጦሽ መሬት ነው። መሬቷ በጣም ትንሽዬ ናት። የኔዘርላንድ ከዳር እስከ ዳር ከጫፍ እስከ ጫፍ የሚያስኬደው በመኪና 3 ሰዓት ነው። በጣም ቅርብ ነው። የቆዳ ስፋቷ በጣም ትንሽ ነውና ነገር ግን አብዛኛው መሬቷን ለግጦሽ ለከብቶች እንዲሁም ደግሞ ለገበሬዎች ትተውላቸዋልና ሁሉንም መሬቷን በቃ በአግባቡ ነው የተጠቀመችው ኔዘርላንድ። በጣም አሜዚንግ